6 የሞኝ ሴት ምልክቶች። አንቺ ጥበበኛ ነሽ ወይስ ሞኝ? አንድ ጥበበኛ ሰው ከሞኝ ሰው በትክክል የሚለየው ምንድነው ብለሽ አስበሽ ታውቂያለሽ? መልሱ ብዙ ጊዜ በብልህነት፣ በትምህርት ወይም ባነበብናቸው መጽሐፍት ብዛት አይደለም። እውነተኛው ጥበብ ጥንታዊ ስቶይኮች እንዳስተማሩን በምንኖርበት መንገድ፣ በምናስበው መንገድና ከሁሉም በላይ ለህይወት ፈተናዎች በምንሰጠው ምላሽ ላይ ይገለጻል። ለስቶይኮች ሞኝነት ማለት ዝቅተኛ የብልህነት መለኪያ መኖሪያ ሳይሆን በምክንያታዊነትና በበጎነት መኖር አለመቻል ነው። ለጥንካሬያችንና ሰላማዊ የሆነ ማንነታችን ጋር መቆራረጥ ነው። ዛሬ እንደ መስታወት ሊያገለግሉ የሚችሉ በስቶይክ ጥበብ መሰረት 6 የሞኝነት አስተሳሰብ ምልክቶችን እንመለከታለን። ሞኝ የሚለው ቃል እንደ ፍርድ ከመሰማቱ በፊት አንድ ነገር ግልጽ ማድረግ እፈልጋለሁ። ስቶይሲዝም በሌሎች ላይ ጣት መቀሰር አይደለም፣ በውስጣችን ላይ ብርሃን ማብራት እንጂ። ይህ ቪዲዮ ራስን በታማኝነት ለመመርመር የቀረበ ግብዣ ነው። እኔ ራሴ በአንዳንድ ጉዞዎች እነዚህ ምልክቶች አሳይቻለሁ። እነሱንም ለማሸነፍ በየቀኑ ሰራለሁ። ማንም ፍጹም አይደለም። እዚህ ላይ ግቦችን ፍጹም መሆን ሳይሆን ማሻሻል ነው። የጥበብ ጉዞ ደረጃ በደረጃ የሚደረግ ነው። ለምን ስቶይሲዝም? ምክንያቱም ካሉት ፍልስፍናዎች ሁሉ በጣም ተግባራዊና ጊዜ የማይሽረው ስለሆነ ነው። ማርከስ ኦሬሊየስ፣ ሴኔካ፣ ኤፒክተተስ በወንበር ላይ ተቀምጠው የሚያወሩ ፈላስፎች አልነበሩም። በህይወት አውድማ ውስጥ ጦርነትን፣ ስደትንና ኪሳራን የተጋፈጡ ነበሩ። አእምሯችን እንዴት እንደምንገዛና በትርምስ መሃል ሰላምን እንዴት እንደምናገኝ መመሪያ ትተውልናል። ታዲያ ይህንን የሺህ ዓመታት ጥበብ ተጠቅመን ሙሉ ህይወት እንድንኖር የሚያደርጉንን ልማዶች እንዴት እንለያለን? አንደኛ፣ ከባህሪ ይልቅ ለውጫዊ ገጽታ ቅድሚያ መስጠት። ይህንን ሁኔታ አስቢ። በውጭው ሲታይ ሁሉ ነገር የተሟላላት የምትመስል ሴት አገኘሽ። ሜካፑ ፍጹም ነው፣ ልብሷ ዘመናዊ ነው፣ ሶሻል ሚዲያዋ የስኬትና የደስታ ማሳያ ነው። በመጀመሪያ እይታ ይህች ሰው አነቃቂ ልትመስል ትችላለች። ነገር ግን ጠጋ ብለሽ ስታይ ላይዋ ብቻ እንደሆነና ጥልቀት እንደሌለው ታስተውያለሽ። ጉልበቷ ሁሉ የጠፋው ማንነቷን በመገንባት ላይ ሳይሆን እንዴት እንደምትታይ በማሳመር ላይ ነው። ለስቶይኮች ይህ በውጫዊ ነገር ላይ መጨነቅ ግልጽ የሞኝነት ምልክት ነው። ለምን? ምክንያቱም የአንድ ሰው እውነተኛ ዋጋ ያለው በበጎነቱ፣ በባህሪውና በአይን በማይታየው ማንነቱ ላይ ስለሆነ ነው። ማርከስ ኦሬሊየስ ነፍስ በሐሳቧ ቀለም ትቀለማለች ብሏል። በሌላ አነጋገር በውስጥሽ የምታሳድጊው ማንነት ከውጭ ገጽታሽ በላይ ይገልጽሻል። እርግጥ ነው ለገጽታሽ መጨነቅ ምንም ስህተት የለውም። ለራስሽ ክብር መስጠት ነው። ችግሩ የሚመጣው ገጽታ ከሁሉም በላይ ቅድሚያ የሚሰጠው ሲሆን ነው። አስቢ፣ ውጫዊ ውበትና ወጣትነት ኃላፊ ናቸው፣ ይጠፋሉ። ነገር ግን ባህሪሽ፣ ደግነትሽ፣ ጥንካሬሽና ጥበብሽ ከጊዜ ጋር እየጨመሩ የሚሄዱ ናቸው። የሞኝ አስተሳሰብ ዋጋን ከጊዜያዊና በቀላሉ የሚሰበር ነገር ጋር ያቆራኛል። በጥንቃቄ ያሳመርሽው ውበት መክሰም ሲጀምር ወይም ካንቺ ይበልጥ ቆንጆ የምትባል ስትመጣ ባዶነት ይሰማሻል። ምክንያቱም ማንነትሽን የተሳሳተ ቦታ ላይ መስርተሹ ነበር። ይህንን ለመቀየር ስቶይኮች በውስጣዊ ውበት ላይ እንድናተኩር ይመክሩናል። ራስሽን ጠይቂ። በታማኝነት እየኖርኩ ነው? ሌሎችን በአክብሮት እያየሁ ነው? ከትላንት የተሻልኩ ሰው እየሆንኩ ነው? ምክንያቱም በየቀኑ መጨረሻ በውስጥሽ ማንነትሽ ላይ ካልሰራሽ የብራንድ ልብስም ሆነ የሶሻል ሚዲያ የታወቀ ፖስት ምንም ዋጋ አይኖረውም። ባህሪሽ ሁልጊዜ ከገጽታሽ ይበልጣል። ሁለተኛ፣ የራስን ኃላፊነት ችላ ማለት። ይህ ምልክት ትንሽ ምቾት ላይነሳ ይችላል። ምክንያቱም እውነት ለመናገር ኃላፊነት መውሰድ ሁልጊዜ ቀላል አይደለም። ምንም ነገር የኔ ጥፋት አይደለም የምትል ሰው አግኝተሽ ታውቂያለሽ? ችግሩ ሁልጊዜ አለቃው፣ ወላጆች፣ የትዳር አጋር፣ ኢኮኖሚው ወይም መጥፎ እድል ነው። ግን እሷ በፍጹም አይደለችም። ህይወት ኢፍትሃዊ ሁኔታዎችን ብታመጣም ስቶይኮች እንደሚሉት በውጫዊ ሁኔታዎች ላይ ብቻ ማተኮር ኃይልሽን ስለሚወስድ የሞኝነት ምልክት ነው። ባሪያ ሆኖ ተወልዶ ታላቅ ፍላስፋ የሆነው ኤፒክቴተስ ይህን ትምህርት ሰጥቶናል። ውጫዊ ሁኔታዎቻችንን መምረጥ አንችልም፣ ነገር ግን ለእነሱ የምንሰጠው ምላሽ ሁልጊዜ መምረጥ እንችላለን። የዚህን አረፍተ ነገር አስቢው። ሌሎችን መውቀስ ለጊዜ እፎይታ ሊሰጥ ይችላል፣ ነገር ግን ለረጅም ጊዜ ባለሽበት እንድትረገጭ የሚያደርግ ወጥመድ ነው። ኃላፊነትን ስትቃወሚ ለመለወጥና ለማደግ ያለሽን ችሎታ አሳልፈሽ ትሰጪዋለሽ። የሞኝ አስተሳሰብ ያለው ሰው በአለቃዬ ምክንያት ማደግ አልችልም ይላል። ጥበብ ፈላጊው ግን ከአለቃዬ ባሻገር እኔ ምን መቆጣጠር እችላለሁ? ችሎታዬን ማሻሻል እችላለሁ? የተሻለ አመለካከት ማሳየት እችላለሁ ብሎ ይጠይቃል። ለህይወትሽ 100% ኃላፊነት የወሰድሽበት ቅጽበት የህይወትሽን መሪ መልሰሽ የጨበጥሽበት ቅጽበት ነው። ቀላል ላይሆን ይችላል፣ ግን ወደ እውነተኛ ነፃነት የሚወስደው ብቸኛው መንገድ ነው። ሶስተኛ፣ ለሌሎች ሰዎች አስተያየት ከልክ በላይ ዋጋ መስጠት። የምንኖረው በሌሎች እውቅና፣ ላይክ፣ ኮሜንት በምንፈልግበት ዘመን ነው። ሌሎች ሰዎች ምን ያስባሉ በሚል ወጥመድ ውስጥ መውደቅ በጣም ቀላል ነው። ስለ ምርጫዬ ምን ይላሉ? አዲሱን ፕሮጀክቴን ይወዱት ይሆን? እነዚህ ጥያቄዎች ወደ አእምሯችን ሰርገው በመግባት ህይወታችንን መዘወር ይጀምራሉ።
ለሌሎች ሰዎች ይሁንታ መኖር ራስሽን የምታጭበት ፈጣኑ መንገድ ነው። ፈላስፋው ንጉስ ማርከስ ኦርሌስ እንዲህ ብሏል፣ ሁላችንም ራሳችንን ከሌሎች ሰዎች በላይ እንወዳለን። ነገር ግን ከራሳችን አስተያየት ይልቅ ለሌሎች አስተያየት መጨነቃችን ሁልጊዜ ያስደንቀኛል። ይህንን አስቢው። በቀን 24 ሰዓት ያለሽው ከራስሽ ጋር ነው። ስኬትሽን፣ ውድቀትሽን፣ ጥልቅ ፍርሃትሽን ታውቂያለሽ። ታዲያ ጉዞሽን በቅጡ የማያውቁ ሰዎች አስተያየት ለምን ያን ያህል ክብደት ይኖረዋል? የሞኝ አስተሳሰብ የውጭ እውቅናን ይፈልጋሉ፣ ምክንያቱም የራሷ ዋጋ ስሜት በቀላሉ የሚሰበር ስለሆነ። የስቶይክ ጥበብ ግን ተቃራኒውን ያስተምረናል። ትኩረቱ በውስጣዊ እውቅና ላይ መሆን አለበት። በራስሽ ሴቶች መሰረት እየኖርሽ ነው። ታማኝ ነሽ። የተሻለ ሰው ለመሆን እየጣርሽ ነው። ኤፒክቴተስ እንዳለው ምስክር ካስፈለገሽ የራስሽ ምስክር ሁኚ። ይህ ማለት የሌሎችን አስተያየት ሙሉ በሙሉ ችላ በይ ማለት አይደለም። ነገር ግን ማጣራት አለብሽ። ከምታከብሪው ሰው የሚመጣ ገንቢ አስተያየት ስጦታ ነው። የማታውቂው ሰው የሚመጣ ይሁንታ ፍላጎት ግን እስር ቤት ነው። በሚቀጥለው ጊዜ ሌሎች ስለሚያስቡት ነገር ሲያስጨንቅሽ ቆም በይና ማንም ባያየኝ ኖሮ ይህንን ውሳኔ ወስን ነበር ብለሽ ራስሽን ጠይቂ። ነፃነትሽ የሚጀምረው ሌሎችን ደስ የማሰኘት ፍላጎት ሲያበቃ ነው። አራተኛ፣ በስሜት አለመረጋጋትና ከልክ በላይ ምላሽ መስጠት። አንዲት ትንሽ አለመግባባት በድንገት ወደ ትልቅ ጠብ ሲቀየር ወይም እንደ አውቶቡስ ማምለጥ ያለ ትንሽ ችግር የሰው ሙሉ ቀን ሲያበላሽ አስቢ። የራስን ስሜት መቆጣጠር አለመቻል ያልሰለጠነ አእምሮ ግልጽ ምልክት ነው። ስቶይሲዝም ስሜትን ጨቁኖ አይልም። ቁጣ፣ ሐዘን ወይም ፍርሃት መስማት ሰው መሆን ነው። ለስቶይኮች ሞኝነት ማለት ስሜት መሰማት ሳይሆን በስሜት መነዳት ነው። ጥበብ ማጣትን የሚገልጸው ያ የችኮላና ያልተመጣጠነው ምላሽ ነው። ሴኔካ አንድ ሰው ደስተኛ ያልሆነው ደስተኛ አይደለሁም ብሎ ራሱን እንዳሳመነው መጠን ነው ብሏል። አብዛኛው ስቃያችን የሚመጣው ከሁኔታው ሳይሆን እኛ የምንሰጠው የተጋነነ ምላሽ ነው። ቁጣ ወይም ብስጭት እንዲቆጣጠርሽ ስትፈቅጂ ፍርድሽ ይደበዝዛል። የምትጸጸችበትን ነገር ትናገሪያለሽ፣ መጥፎ ውሳኔ ትወስኛለሽ እና ግንኙነትሽን ትጎጃለሽ። ጥበብ ያለው በስቶይክ ቆይታ ውስጥ ነው። ጠንካራ ስሜት ሲሰማሽ ወዲያውኑ ምላሽ ከመስጠት ይልቅ ለራስሽ ቦታ ስጪ። በጥልቀት ተንፍሽ። ይህ ምላሽ ከሁኔታው ጋር ይመጣጠናል? መሆን የምፈልገው ሰው ጋር ይሄዳል? ይህ ምላሽ ከሁኔታው ጋር ይመጣጠናል ብለሽ ጠይቂ። በዚያሽ ቆይታ ውስጥ ነፃነትሽና ኃይልሽ አለ። አስታውሺ፣ ጩኸት በበዛበት ዓለም ውስጥ መረጋጋት ትልቅ ኃይል ነው። የረጋ ሰው ሁል ጊዜ ይመራል። አምስተኛ፣ ቁሳዊነትና ስግብግብነት። ዙሪያሽን ተመልከች። ማህበረሰቡ ስኬት የሚለካው ባለን ነገር ነው ይላል። መኪናው፣ ቤቱ፣ የብራንድ ልብሱ። የሞኝ አስተሳሰብ ይህንን ያምናል። ሁልጊዜ ተጨማሪ ፍለጋ ላይ ነው። ተጨማሪ ገንዘብ፣ ተጨማሪ ንብረት፣ ተጨማሪ ዝና። ነገር ግን ይህ ሩጫ የትም የማይደርስ ነው። ስቶይኮች በቁሳዊ ነገር ላይ መጠመድን እንደ ወጥመድ ያዩታል። ኤፒክቴተስ ሀብት ማለት ብዙ ንብረት መያዝ ሳይሆን ጥቂት ፍላጎት መኖር ነው ብሏል። ቁሳዊ ነገርን በተከተልሽ ቁጥር የእሱ ባሪያ ትሆኛለሽ። በፍጹም አይበቃሽም። ደስታሽ ሁልጊዜ ወደ ቀጣዩ ግሽ ይተላለፋል። በውጭ ሁሉ ነገር ያላቸው ግን በውስጣቸው በጣም ደስተኛ ያልሆኑ ሰዎችን አይተሽ ታውቂያለሽ? ምክንያቱም የውስጥ ባዶነትን በውጭ ነገር ለመሙላት መሞከር ጥማትን በጨው ውሃ ለማርካት እንደመሞከር ነው። ለዚህ መድኃኒቱ የምስጋናና የቀላልነት ልምምድ ነው። በሌለሽ ነገር ላይ ከማተኮር ይልቅ ያለሽ ነገር አድንቂ። ጤናሽን፣ ጓደኞችሽን፣ የመማር ችሎታሽን፣ የጠዋት ፀሐይ። እውነተኛ ሀብት የአእምሮ ሰላም ነው። እሱም በገንዘብ አይገዛም። ፍላጎትሽን በማቅለልና ምስጋናን በማዳበር ራስሽን ከማያልቀው ሩጫ ነፃ ትወጫለሽ። ስድስተኛ፣ ራስን ከመመርመርና ከማደግ መሸሽ። ይህ ምናልባት ከሁሉም አደገኛ ምልክት ሊሆን ይችላል። ምክንያቱም ሌሎችን እንዳናክም ስለሚከለክለን። የሞኝ አስተሳሰብ መስታወት ማየትን ይፈራል። የራስን ስህተት መጋፈጥ ምቾት አይሰጥም። ስለዚህ ሌሎችን ማውቀስ፣ በመዝናኛ ራስን ማጥመድ ወይም ሁሉ ነገር ደህና እንደሆነ ማስመሰል ይቀላል። ስቶይኮች ግን ራስን መመርመርን የመልካም ሕይወት መሰረት አድርገው ያዩታል። ማርከስ ኦርሌስ በዓለም ላይ ካሉት በጣም ኃይለኛ ሰው ቢሆንም በየምሽቱ ቀኑን ለመመርመር ጊዜ ይወስድ ነበር። የትኛው ላይ በበጎነት ሰራሁ፣ የትኛው ላይ ተሳሳትኩ፣ ነገ ምን ማሻሻል እችላለሁ ብሎ ይጠይቃል። ይህ ዕለታዊ ምርመራ ራስን ለመቅጣት ሳይሆን ለማደግ ነበር። ራስን ከመመርመር ስትሸሺ ባለሽበት ትቆሚያለሽ፣ ተመሳሳይ ስህተት ትደግሚያለሽ እና ለምን ህይወቴ አይቀየርም ብለሽ ትገረሚያለሽ። እድገት ምቾት አይሰጥም፣ ነገር ግን ባለበት መቆም በቁም መሞት ነው። ጥበብ የሚጀምረው ወደ ውስጥ ለማየት ድፍረት ሲኖርሽ ነው።
በየቀኑ መጨረሻ 5 ደቂቃ ወስደሽ ዛሬ ምን ተማርኩ፣ የትኛው ላይ ተጠነከርኩ፣ የትኛው ላይ መሻሻል እችላለሁ ብለሽ ጠይቂ። የምታገኘውን ነገር አትፍሪ። እውነተኛ ለውጥ የሚመጣው ወደ ውስጥ በመመልከት ሂደት ውስጥ ነው። ወደ ጥበብ የሚወስደው መንገድ እንግዲህ በስቶይክ ጥበብ መሰረት 6ቱ የሞኝነት አስተሳሰብ ምልክቶች እነዚህ ናቸው። ለገጽታ ቅድሚያ መስጠት፣ ኃላፊነትሽን መሸሽ፣ ለሌሎች አስተያየት መጨነቅ፣ በስሜት መነዳት፣ ቁሳዊነትና ራስን አለመመርመር። ነገር ግን ትልቁ ቁም ነገር ይህ ነው። እነዚህ ምልክቶች በራስሽ ውስጥ ማስተዋልሽ የማረፊያ ምክንያት ሳይሆን ወደ ጥበብ የሚወስድሽ የመጀመሪያው እርምጃ ነው። ስቶይካዊ ጉዞ የመሻሻል መንገድ ነው እንጂ የፍጹምነት አይደለም። የሚጀምረው በራስ ንቃተ ህሊና የቆዩ ልምዶችን ለመቀየር ባለሽ ድፍረትና በበጎነት ለመኖር ባለሽ ቁርጠኝነት ነው። ከነዚህ 6 ምልክቶች ይበልጥ የተሰማሽ የትኛው ነው? በህይወትሽ የትኛው ክፍል ላይ የስቶይክን ጥበብ ተጠቅመሽ ለውጥ ማምጣት ትችያለሽ? አስታውሽ፣ ወደ እድገት የምታድጊው ትንሽ እርምጃ እንኳን ወደ ትክክለኛው አቅጣጫ የሚወስድ እርምጃ ነው። ከዛሬ ጀምሮ በየትኛው ትምህርት ላይ ትኩረት እንደምታደርጉ ኮሜንት ላይ ንገሩኝ። ስለተከታተላችሁኝ አመሰግናለሁ። ሁልጊዜ ለጥበብ፣ ለእድገትና ለውስጥ ሰላም መጣርሽን ቀጥይ። ትችያለሽ።